بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه يعني شروط الصلاة، درسنا اليوم بإذن الله جل وعلا. وصلنا إلى قول المؤلف الركن الثاني. نعم، الصلاة مارة أركانوችን እየተመለከትን ነበር። ዛሬ ኢንሻአላህ የምናነሳው الركن الثاني የመጀመሪያውን አርካን አይተናል ከመረጃ አንፃር። الركن አርካንኩ ማዕዘንትኩ الثاني ሁለተኛው ማዕዘንት ከሶላት ማዕዘናቶች ሶላት ከሚገነቡበት ከሆነው ማዕዘናቶች ማለት ነው። ሁለተኛው አርካን ተክቢረቱ አልኢሕራም ተክቢራ ነው አለ አልኢሕራሚ ያኒ አፍወን ናማ ተክቢረቱ አልኢሕራም ትክክል። ተክቢረቱ ያኒ ማለት ነው ተክቢራ ማድረግ ነው። አልኢሕራም ሐራም አድራጊ የሆነችውን ተክቢራ መከበር፣ ይሄ ሁለተኛው የሶላት ማለት ነው አርካን ነው። ስለዚህ الركن الثاني ሁለተኛው አርካን ተክቢረቱ መከበር ነው። አልኢሕራም ሐራም አድራጊ የሆነችው ተክቢራ ማለት መብላት መጠጣት በፊት ሐላል የነበረውን የተፈቀደውን ነገር ሐራም ስለምታደርግ ተክቢረቱ ኢሕራም ተብላ ተጠራች ነው። ይሄም አርካን ነው። የመጀመሪያው ተክቢራ አላሁ አክበር ብለን መከበር አለብን። ሶላት ያለዚች ተክቢራ ዝም ብለን ብንቆም ሶላቱ ተቀባይነት አይኖረውም። ወደሊሉ መረጃው ሐዲስ ነው መረጃችን። ተክቢረቱ ኢሕራም ሩክን ምን አርካኒ አሰላቲ ከሶላት ማለት ነው መስፈርት ለመሆኑ መረጃው ወደሊሉ መረጃው ሐዲስ ነው አሉን። ምን የሚል ሐዲስ አለ? መልእክተኛው ዓለይሂ ሰላቱ ወሰላም ሶላትን በተመለከተ ሲናገሩ ምን ብለዋል? ተሕሪሙሃ ሶላትን እኮ ሐራም የሚያደርጋት ነገር አተክቢሩ ተክቢራ ነው አሉ። ቢማዕና አላሁ አክበር ሲል ሰውየው ወደ ሶላት ገባ፣ ሶላትን ከፈተ። ስለዚህ በፊት የተፈቀዱ የሆኑ ነገራቶች ሐራም ይሆናሉ እና ተሕሪሙሃ ሶላትን ያኒ ማለት ነው ሐራም የሚያደርጋት ያኒ ማውራት መብላት መጠጣት እንዳይቻል የሚያደርገው ምንድነው አሉ? አተስሊሙ ያኒ ሰላምታ ማድረግ ነው። ተሕሪሙሃ ያኒ ተሕሪሙሃ ሶላትን ማለት ነው ሐራም የሚያደርገው አተስሊም ያኒ ማለት ነው ሰላምታ ማውረድ ነው አሉ። ናም ተሕሪሙሃ አተክቢር ያኒ ማለት ነው ሶላትን ሐራም የሚያደርግብን ተክቢራ ስናደርግ ነው። አላሁ አክበር ካልን በኋላ የተለያዩ በፊት የተፈቀዱ ነገራቶች መስራት ማለት ነው አይቻልምና ማለት ነው። ወተሕሊሉሃ ሶላትን ደግሞ ሐላል የሚያደርጋት ያኒ በፊት ሶላት ውስጥ ሆነን ሐራም የሆኑ ነገራቶችን ሐላል የሚያደርገው አተስሊሙ ቢስሚላህ ያኒ ማሰላመት ነው። አተስሊም ማሰላመት አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ስንል ሶላት ማነው ቀጥታ ማነው ጨረስን ማለት ነው። ከዛ ወዳ ሐላል ሆነናል፣ ተፈተናል፣ ከሶላት ጨርሰናል። ማውራት እንችላለን፣ መብላት እንችላለን፣ የተለያዩ ነገራቶችን ማድረግ እንችላለን። ስለዚህ ተሕሪሙሃ ሶላትን ሐራም የሚያደርጋት ያይማኑ እንዳንበላ እንዳንጠጣ እንዳናወራ ሐራም የሚያደርግብን አተክቢሩ ተክቢራ ነው። አላሁ አክበር ተክቢረቱል ኢሕራም ናት አሉ። ወተሕሊሉሃ ሶላትን ደግሞ ከሶላት የምንፈታው አተስሊሙ ሰላምታ ማድረግ ነው። አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ስንል ነው ማለት ነው። ኸይረን ኢዘን እዚህ ላይ የሚጠቁመን ምንድነው? ተሕሪሙሃ አተክቢር ያኒ ሶላትን ሐራም የሚያደርገው ተክቢራ ነው ሲሉና፣ ስለዚህ አላሁ አክበር ማለት ሩክን ሚን አርካኒ ሶላት ያኒ ማለት ነው ሶላትን መክፈቻ ስለሆነ አርካን መሆኑን እንረዳለን እያሉ ነው። ወበዕደሃ ከዚህ ማኑ ከተክቢረቱል ኢሕራም በኋላ የምንሰራው ደግሞ ሱና አሉ፣ ግዴታ ሳይሆኑ ሱና ዚክሮች ዱዓዎች አሉና ወበዕደሃ ያኒ ሶላትን እንዴት አድርገን መስገድ እንዳለብን እዚህ ሊጠቅሱልን ነው። በቃ ካሁን ወዳ ሶላት የምንሰግደው አሁን በሚያስተምሩን ልክ ነውና አሁን በቃ እየከበረ ነው አላሁ አክበር ብለን ከቆምን በኋላ ምንድነው የምንሰራው? ቀጥታ ወበዕደሃ ወበዕደ ተክቢረቱል ኢሕራም ከተክቢረቱል ኢሕራም በኋላ ምን እናደርጋለን? አልእስቲፍታህ የሶላት መክፈቻ ዱዓን እንላለን። አልእስቲፍታህ ማለት የሶላት መክፈቻ ዱዓ ሶላት የምንከፍትበት ዱዓኡል ኢስቲፍታህ የሚባለውን እንላለን። ይሄ ሱና ነው። ወሁወ ይሄ እኮ ዱዓኡል ኢስቲፍታህ የሚባለው የሶላት መክፈቻ ሶላትን መጀመሪያ ተብሎ የሚጠራው ዱዓ
ሱነቱን ሱና ነው ግዴታ አይደለም ሱና ነው ብንሰራው አጅር ሱና ማለት ብንሰራው አጅር የምናገኝበት ብንተው ደግሞ ያው የማይበላሽ ሶላቱ አይበላሽም ብንተው ግን ብንሰራው ደግሞ አጅር እናገኛለን ጭማሪ አጅር ማለት ነው ስለዚህ وهو ሱነቱን ይሄ ዱዓው ለስፍታ የሚባለው ነገር ሱና ነው አሉ እሱ ምንድነው ያኒ ዱዓው ለስፍታ የሚባለው ቀውሉ ንግግር ነው ዱዓው ለስፍታ ምንድነው ቀውሉ ንግግር ነው ምን የሚለው ንግግር ነው سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك የሚለው ይሄን ንግግር ማለታችን አላሁ አክበር ካልን በኋላ سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك እንልና أعوذ بالله من الشيطان الرجيم ብለን እንጀምራለን إذن ይሄ ዱዓው ለስፍታ ተብሎ ይጠራል ይሄን ዱዓ ፈዘነ ዱዓችንን ሶላትን ከመያኒ አላሁ አክበር ብለን ወዳውን ወደ ቂራት ከመንገባ ይሄን سبحانك اللهم وبحمدك ይሄን ዚክር ብለን ብንጀምር በጣም ብዙ አጅር እናገኛለን ስለዚህ ዱዓው ለስፍታ وهو ሱና ነው ይሄ ዱዓው ለስፍታ ምንድነው ቀውሉ ንግግር ነው ምን ማለት ነው سبحانك اللهم سبحانك ማለት አይ ኡሰቢሑ سبحانك ማጥራትን አጠራሃለሁኝ ጌታ اللهم አንተ አላህ ሆይ ማጥራትን እኮ አጠራሃለሁኝ ያኒ من كل نقص وعيب ከማንኛውም ነውርና ጎደሎ አጠራሃለሁኝ ማለት ነው وبحمدك ከምስጋናህ ጋራ አንተን እያመሰገንኩ ከማመስገኔ ጋራ አጠራሃለሁኝ ከጎደሎና መጥፎ ነገር ማለት ነው ከመጥፎ ነገር አጠራሃለሁኝ ይጠራህ መሆንህን አምናለሁ ነው ወተባረከ ኸይርህ ደግሞ በዛ የበዛ መሆኑን እኔ አምናለሁኝ እስሙክ የሰኒ ማለት ወይም ደግሞ ወተባረከ ጠራ ማለት ነው እስሙከ ስምህ እኮ ጠራ አይ ተቀደሰ ወተነዘሀ እስሙከ من كل نقص وعيب ከማንኛውም ጉድለትና ከማንኛውም ነውር ስምህ ጠርቷል ማለት ነው የአላህ ስሞች ምንም ነውር የለባቸውም ምንም ጉድለት የለባቸውም ምንም የሚያስጠላ ነገር የለባቸውም ያኒ ወሊላሂ الاسماء الحسنى ለአላህ ምርጥ ስሞች አሉት እና እንዳለና ስለዚህ ወተባረከ ያኒ አይ ተቀደሰ ወተነዘሀ ማለት ነው ጠራ እስሙከ ያንተ ስምህ እኮ ጠራ አንዱ ተርጓሚ ይሄ ነው ወይም ደግሞ ወተባረከ ማለት ኸይሩ በዛ ኸይረ ብዙ ሆነ እስሙከ ያንተ ስም እኮ በረካ ያለው ሆነ ማለት ነው بمعنى يا الله سم بمعنى بذكر اسم الله تبارك وتعالى يا الله سم بموصات تنال البركة والزيادة والخير مالتنا يا الله سم سنوسا بركة ناغنيالن بسم الله الرحمن الرحيم العزيز الغفور إيانا سنناقر من ناغنيالن بمعنى تنال البركة بركة مالتنا ناغنيالن أجر اللوان عندي سنانسا بركة اللو مالتنا የሰው ልጅ ስም ብናነሳ ግን ምንም በረካ የለውም የአላህ ስምን ባነሳን ቁጥር ባወሳን ቁጥር ያኒ የምናገኘው በረካ አለ ስለዚህ የአላህ ስም በረካ አለው ወተባረከ ያኢማኑ ኸይሩ በዛ እስሙከ የስምህ ኸይር በዛ ያኒ ማኑ ኸይሩ መልካሙ ነገር ያኒ ማኑ መልካም ነገር ኸይሩ ነገር ከስምህ ይገኛል በረካ ይገኛል ማለት ነው የአላህ ስሞች በረካ አላቸውና ወተባረከ እስሙከ በሁለቱም ይፈሰራል ስለዚህ ወተባረከ እስሙከ በመጀመሪያው ትርጓሜ ከጎዶሎ ከምናምን ነገር ከነውር የጠራ ነው ስምህ ወይም ደግሞ ማነው ወተባረከ ማለት ደግሞ በረካ ይገኛል ኸይር ነገር ይገኛል ጭማሪ ይገኛል አጅር ይገኛል ያኒ እስሙከ አይ ቢስሚከ ስምህን በማውሳት አጅር እናገኛለን ብዙ በረካ አለው ማለት ነው ወተዓላ ከፋለ ጀዱከ አይ ማለት ያኒ ክብሪያኡከ ማለት ነው ልቅና ከፋለ ማለት ነው ወተዓላ አይ ተቀደሰ ወተዓዘም ከፋለ ጠራ ማለት ነው ጀዱከ ልቅና ያንተ ልቅና አላህ ያኒ ልቅናህና ማነው ክብርህ ከፍ ያለው ነው ከሁሉም ነገር በላይ የላከነህ ማለት ነው ይሄ ትልቅ የሆነ ውዳሴ ነው አላህን ያወደስን እያሞገስን ነው ይሄ በጣም ይወደዳልና ወተዓላ ከፋለ ጠራ ጀዱከ ልቅናህ እኮ ጠራ የአላህ ያን ነው ወላ ኢላሃ ገይሩክ ወላ ኢላሃ ሚመለክ ጌታ ደግሞ የለም ያኒ ማነው ላ መዕቡደ ቢሐቅ በእውነት የሚመለክ የለም ገይሩከ ካንተ ውጭ አንድም አካል በእውነት የሚመለክ የለም ብለን ይሄን ዱዓ አድርገን ማለት ነው ይሄ ትርጓሜው ነው ዱዓውን ሐፈዘነ ትልቅ የሆነ ዱዓ ነው ይሄን ዱዓ አድርገን ወደ የሶላት መክፈቻ ተብሎ ይጠራል ይሄ ዱዓ الاستفتاح የሶላት መክፈቻ ዱዓ ተብሎ ይጠራል ይሄን ማለት ሱና ነው ይያሉን ነው ኢደን አላሁ አክበር ካልን በኋላ ይሄን እንላለን ከዛ ይሄን ካልን በኋላ አዑዙ ቢላሂ ሚነሽ ሸይጣን الرجيم እንላለን አዑዙ እጠበቃለሁኝ እንላለን ቀጥለን ማለት ነው ቢላሂ በአላህ እጠበቃለሁኝ ሚነሽ ሸይጣን ከሸይጣን ማለት ነው አማጭ ከሆነ ማለት ነው ሸይጣን እጠበቃለሁኝ ሚነሽ ሸይጣን ከሸይጣን الرجيم ከተቀጠቀጠውና
ከአላህ እዝነት ከተባረረው ሸይጣን እጠበቃለሁኝ ባንተ በአላህ እንዳይጎዳኝ ሶላቴ ላይ እንዳይወሰውሰኝ ሶላት ላይ ያኒ ማነው እንደዚህ የተለያየ ያኒ ማነው ሹብሃና ብጅታ እንዳያመጣብኝ ባንተ እጠበቃለሁ ነው። ስለዚህ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለናለን። ትርጓሜዋ ምንድነው? አዑዙ ቢላህ በአላህ እጠበቃለሁኝ ሚነሽ ሸይጣኒ ከሸይጣን አልረጂም ከተባረረውና ከተቀጠቀጠው ከሆኑ ሸይጣን ያኒ ማነው ከአላህ እዝነት ከተባረረው ከሆኑ ሸይጣን ማነው በአላህ እጠበቃለሁኝ ነው። ሊፈስሩት ነው ሼክ መሐመድ ቢን አብዱል ሀብ ሲፈስሩት ማዕና ትርጉሙ እኮ አዑዙ የሚለው ትርጉሙ አሉዙ እጠጋለሁኝ ማለት ነው። ወአልተጅኡ ያው አንድ ነው ያኒ ማለት ነው። አሉዙ ማለት እሸሻለሁኝ፣ ወአልተጅኡ እጠጋለሁኝ፣ ወአዕተሲሙ እጠበቃለሁኝ ማለት ነው። ሶስታቸው ማዕናቸው አንድ አይነት ነው። አሉዙ፣ አልተጅኡ፣ አዕተሲሙ ማለት በማዕና አንድ ነው ማዕናቸው። እንደው ግን በአማርኛ እንለያቸው ካልን አሉዙ ማለት እሸሻለሁኝ ወደ አንተ ነው የምሸሸው፣ ወአልተጅኡ እጠጋለሁኝ የምጠጋው ወደ አንተ ነው፣ ወአዕተሲሙ እጠበቃለሁኝ የምጠበቀውም ባንተ ነው። ስለዚህ አሉዙ እሸሻለሁኝ፣ ወአልተጅኡ አዑዙ ስንል ምንድን ምን እያልን ነው? አሉዙ እሸሻለሁኝ፣ ወአልተጅኡ እጠጋለሁኝ፣ ወአዕተሲሙ እጠበቃለሁኝ ቢከ ባንተ እኮ የአላሁ አንተ አላህ ሆይ አንተ ጌታ የአላህ ሆይ ባንተ እጠበቃለሁኝ ሚነ ሸይጣኒ ከሸይጣን እጠበቃለሁኝ አልረጂም ከተባረረው ከእዝነትህ ካባረርከው ከሆነ ሸይጣን እጠበቃለሁኝ ባንተ አልመጥሩድ ረጂም የሚለውን ሲፈሰረው ምን ብሎ ፈሰረው? ረጂም ማለት አልመጥሩድ የተባረረ ማለት ነው። የፈሰረው ነው። ረጂም ማለት አልመጥሩድ ማለት ነው። የተባረረ አልሙብዓድ የተራቀ አን ረሕመቲላህ ከአላህ እዝነት ከጀነት የተራቀና የተባረረ ከሆኑ ሸይጣን ባንተ እጠበቃለሁኝ አላህ። ለምንድን ነው ያኔ በአላህ ላይ የምንጠበቀው? ላ የዱሩኒ እንዳይጎዳኝ ፊ ውስጥ ማለት ነው ዲኒ በዲኔ ውስጥ ማለት ነው ዲኔ ላይ ሶላቴ ላይ ዒባዳ ላይ መጥቶ እንዳይወሰውሰኝና ጉዳቻ እንዳያደርስብኝ ባንተ እጠበቃለሁ ያ አላህ ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ማለት ነው። ወላ ፊ ዱንያየ ወላ ቢሆንም ፊ ዱንያየ በዱንያም ማለት ነው ዱንያ ላይም ስኖር በዱንያ ህይወቴ ያኒ ጉዳቻ እንዳያደርስብኝ በዲኔም ቢሆን ፊ ዲኒ በሃይማኖቴም ጉዳቻ እንዳያደርስብኝ ወላ ፊ ዱንያየ ወላ አሁንም እንደዚሁ ጉዳቻ እንዳያደርስብኝ ፊ ዱንያየ በዱንያ ህይወቴ ዱንያ ላይ ስኖር ጉዳቻ እንዳያደርስብኝ ከሱ ሸር ባንተ እጠበቃለሁኝ ከሱ ተንኮል ባንተ እጠበቃለሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የሚለው ጽንሰ ሐሳብ አሉ። ከዛ ይሄን ካለ በኋላ ደግሞ መቀጣ የምንቀረው ፋቲሃን ነው የምንቀረው። ወቂራአቱል ፋቲሐቲ አሉ ፋቲሃን እኮ ማንበብ ወቂራአቱ ማንበብ አልፋቲሐቲ ፋቲሃን እኮ መቅራት ሱረቱል ፋቲሃ ማለት ነው። ፋቲሃ ተብላ የተጠራችው ቁርአን መጀመሪያ ላይ የቁርአን መካፈሻ ስለሆነ ነው። ቁርአን ክፍት ስናደርግ ፋቲሃ ነው መጀመሪያ የሚመጣውና ለዛ ነው ፋቲሃ ተብላ የተጠራችው። ወቂራአቱል ፋቲሐቲ ፋቲሃን መቅራት ደግሞ ሩክኑን አርካን ነው። ፊ ኩሊ ረክዓቲን ፊ ኩሊ በሁሉም ውስጥ ረክዓቲን በሁሉም ረክዓ ውስጥ ማለት ነው ፋቲሃን መቅራት አርካን ነው። ቢማዕና በአንደኛውም ረክዓ በሁለተኛውም ረክዓ ሶስተኛውም አራተኛውም መሰለን ዙሁር ኮን የምንሰግደው ማለት ነው። በየሁሉም ረክዓ ማለት ያኒ ፋቲሃን መቅራት ግዴታ ነው በሁሉም ሶላት። ያለ ፋቲሃ ሶላት ስለሌለ ወደፊት ላይ ከማ ልክ ማለት ነው ፊ ሐዲስ ላይ እንደመጣው ከማ ፊ ሐዲስ ላይ እንደመጣው ምን የሚል ሐዲስ አለ? ላ ሶላተ ያሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሶላት ተቀባይነት ሶላት እኮ የለም አላህ አይቀበለውም ሶላቱን አሉ። ላ ሶላተ ተቀባይነት ያለው ሶላት የለም ሊመን ለአካል ለም የቅራ ላልቀራ ለሆነው አካል ሶላቱ ተቀባይነት የለውም አሉ። ላ ሶላተ ሲሐተን ትክክለኛ ሶላት የለውም አሉ። ሊመን ለሰውዬ ለም የቅራ ላላነበበ ሰውዬ ቢፋቲሐቲል ኪታብ ቢፋቲሐቲ በመካፈቻው አልኪታብ በመጽሐፉ መካፈቻ ያኒ ማነው መጀመሪያ ላይ ስለሚገኝ ፋቲሐቱል ኪታብ ተብላ ተጠራችው። ያኒ ማነው لأن القرآن افتتح بها ቁርአን የተጀመረው ወሷ ነው። ቁርአን መጀመሪያ ስንገልጽ ያኒ ማለት ነው አልሐምዱሊላሂ ረቢል ዓለሚን ይመጣል ሱረቱል ፋቲሃ። ኢዘን ቢፋቲሐቲል ኪታብ በሱረቱል ፋቲሃ ያልቀራ ሰውዬ ሶላት የለውም አሉ። ላ ሶላተ ሶላት የለውም ሊመን ለም ይቅራ ላላነበበ ለሆነ አካል ቢፋቲሐቲል ኪታብ በኪታቡ መካፈቻ ላልቀራ ለሆነ አካል ሶላት ላይ ሲሰግድ ፋቲሃን ካልቀራ ሶላት የለውም አሉ። ስለዚህ በዚህ ሐዲስ መሰረት ወቂራአቱል ፋቲሐቲ ፋቲሃን መቅራት ሩክኑን ማዕዘን ነው ፊ ኩሊ ረክዓቲን በማንኛውም ሶላት ረክዓ በማንኛውም ረክዓ ላይ ምንድነው ማዕዘንት ነው አሉ። ወህየ
እቺ እኮ ሱረቱል ፋቲሃ ኡሙል ቁርአን ሌላ ስያሜ ያላት ደግሞ ምን ተብላ ትጠራለች? ኡሙል ቁርአን የቁርአን እናት ተብላ ትጠራለች። ኡም ማለት እናት ማለት ነው። አልቁርአን የቁርአን ሁሉ እናት። ለምንድን ነው የቁርአኑ እናት የተባለችው ሲባል የቁርአን ማዕና በጠቅላላ ሱረቱል ፋቲሃ ላይ ስለሚገኝ ማለት ነው። ቁርአንን ሙሉ በሙሉ ብንጨምቀው ሱረቱል ፋቲሃ ላይ ይገኛል ማዕናውን ማለት ትርጓሜው። ከዛ ደግሞ ሱረቱል ፋቲሃን ጭምቅ ስናደርገው የተለየ ይመጣል ይላሉ። ኢያከ ነዕቡዱ ወኢያከ ነስተዒን ጭምቅ ብሎ ያልፋል ማለት። ስለዚህ ቁርአን የመጣው ኢያከ ነዕቡዱ ወኢያከ ነስተዒን ለማዘጋት ነው። ያኒ ለመፈጸም ነው። ይሄን ነገር ለማስተማር ነው። ስለዚህ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው በቃ ትልቁ መልእክት ዓላማ ነው። ያኒ የተፈጠረበት ዓላማ ቁርአን የወረደበት ዓላማ ያኒ ረሱሎች የተላኩበት ዓላማ ለዚህ ነው። ኢያከ ነዕቡዱ አንተን በብቸኝነት እናመልካለን፣ በአንተን ብቻ እንታገዛለን ከሚለው ላይ እናገኘዋለን ይላሉ። ስለዚህ ኡሙል ቁርአን ልክ አሁን ለምሳሌ ማለት እናት ናት። እናት ለልጆቻቸው መመለሻ ናት። ልጆቻቸው ተመልሰው ከእናታቸው የሚገቡትና መመለሻ እንደሆነችው ሁሉ ቁርአንም በጠቅላላ ማዕናውን ጭምቅ አርገን ስንረዳው ወዴት ነው የሚሄደው? ወደ ፋቲሃ ላይ እናገኘዋለን። ስለዚህ ለዛ ምን ተባለች? ኡሙል ቁርአን የቁርአን እናት ተባለ። የቁርአን ማዕና ሁላ በጠቅላላ ወደ እሷ ስለሚመለስ ማለት ነው። እሷ አቅፋ ይዘዋለች። ወሂ ኡሙል ቁርአን የቁርአን እናት ናት። ስለዚህ በፋቲሃ መቅራት አለብን ነው። ስንቀራ ታዲያ እንዴት ነው ሲባል ቢስሚላሂር ረህማኒር ረሂም ብለው ጀመሩ ማለት ነው። ስንቀራ ቢስሚላሂር ረህማኒር ረሂም ያኒ ፋቲሃን መቅራት ግዴታ ከሆነ ስንቀራ ደግሞ ሊያስተምሩን ነው ከትርጉማቸው ጋራ ማለት ነው። ትርጉሙን ደግሞ ማወቅ ሶላት ላይ ኹሹዕ እንድናረግ እንድናስተነትን አላህን እንድንፈራ ያደርገናል። ያኒ አላሁ ተባረከ ወተዓላ እንደሚናገረው ቀድ አፍለሐል ሙእሚኑን እነዛ አማኞች ነፃ ወጡ ከእሳት። ማናቸው እነዛ አማኞች? አለዚነ ሁም ፊ ሶላቲሂም ኻሺዑን እነዛ ናቸው አማኞች ነፃ የሚወጡት ሶላታቸው ላይ የሚፈሩት ይለናል። ሶላት ላይ እቃ የምናስታውስ ከሆነ በዛ ያኔ ወስዋስ የሚበዛብን ከሆነ ያኔ አሶላቱ ቢላ ኹሹዕ ሶላት ያለ ኹሹዕ የሚሰገድ ከሆነ ያው ከልጀሰድ ቢላ ሩህ ልክ እንደ ሰውነት አካል ሩሁ የወጣ እንደሆነ ሰውነት አካል ነው የሚሆነውና ተቀባይነት አይኖርም። ስለዚህ ኹሹዕ ስለሚያስፈልግ ኹሹዕ ደግሞ የሚመጣልን ማዕናውን ስንረዳ ነውና ማዕናው ጋራ ሊያስተምሩን ነው። ከዛ ቢስሚላሂር ረህማኒር ረሂም ብለን እንጀምራለን። ቢስሚላሂር ረህማኒር ረሂም ስንል ማዕናው ትርጉሙ ምንድነው? ቢስም ባዋ እቺ በአረበኛ ቋንቋ ባይቱ ባውል ኢስቲዓንያ አው ደግሞ ባኡ አልበርአኒ አተበሩክ ይላሉ። ቢስሚላህ በአላህ ስሞች በረካ ፈልጌ በአላህ ስሞች እገዛ ፈልጌ አርረህማኒ የሰፊ ዝነት ባልተቤት በሆነው አርረሂሚ ለአማኞች ብቻ በሚያዝንበት በሆነው ስሙ በረካና እዝነትን ፈልጌ የአላህን ስም እንደተመለከተ ነው በረካ አለው ብለናል አይደለ? ስለዚህ ቢስሚላህ በአላህ ስሞች ሁላ በረካ ፈልጌና ታግዤ እጀምራለሁኝ። አርረህማኒ አዛይ በሆነውና አርረሂም ሩህሩህ በሆነው ማለት ነው። ሲፈስሩት ምን አሉ ሼክ መሐመድ ኢብኑ አብዱል ወሃብ ቢስሚላህ የሚለው እኮ በረከቱን በረካ ማለት ነው። በረካ ፈልጌ ማለት ነው። የአላህን ስሞች በማውሳት በረካ ፈልጌና ወስቲዓነቱን እገዛም ፈልጌ በአላህ ስሞች መታገዝን ፈልጌ ነው እያሉ ነው። እንግዲህ ቢስሚላህ አርረህማን ረሂም ስንል በማንኛውም ቦታ እገዛና በረካን ፈልገን እንጀምራለን ማለት ነው የተፈለገበት። ከዛ አልሐምዱሊላህ ረቢል ዓለሚን ስንል እያንዳንዱ ሊፈቱት ነው። አልሐምዱሊላህ ማለት ምን ማለት ነው? አልሐምዱ ማለት እኔ ሊፈስሩ ነው። አልሐምዱ ሐምድ እኮ የሚለው ሰናኡን ውዳሴ ማለት ነው። ስለዚህ አልሐምዱ የሚለው ውዳሴዎች በጠቅላላ ሊላህ ለአላህ የተገቡ ናቸው። የውዳሴ አይነቶች የምስጋና አይነቶች በጠቅላላ ለአላህ ብቻ የጸደቁ ናቸው ነው። ስለዚህ አልሐምዱ ውዳሴ እኮ ሊላህ ለአላህ የተገባ ነው አሉ። አልሐምዱ ሐምድ ማለት ሰናኡን ውዳሴ ማለት ነው አሉ። ከዛ ቀጠለው ምን አሉ? ወልአሊፉ ወላሙ አሊፍና ላሙ አሉ። አሊፍና ላም አለው አይደለ? አልሐምዱ ስንል እኮ አል እነዚህ አሊፍና ላም አለ አል ተብሎ ይጠራሉና ወልአሊፉ ወላሙ አሊፍና እኮ ላሟ ሐምድ ከሚለው ጋር ተቀጥሎ መንጣቱ ባንድ ሆኖ አልሐምዱ ብሎ መንጣቱ አሉ። ይሄ አረበኛ ቋንቋን ህጉን ሊያስተምሩን ነው። ወልአሊፉ አሊፍና ወላሙ ላሙ ተቀጥሎ ሐምድ ከሚለው አለና ለአኒ አሊፍና ላምን ስንቀጥል አልሐምዱ ይሆናል አይደለ? ስለዚህ ሐምድ ነበር መጀመሪያ። ከዛ አሊፍን ላምን ቅጥል ስናደርግበት አልሐምዱ ተብሎ ተነበበ። ስለዚህ ወልአሊፉ ወላሙ አሊፍና ላም እኮ መጨመራቸው አልሐምዱ መባሉ ያኒ ሐምድ የሚለው ብቻ ሳይባል አልሐምዱ መባሉ ለምንድን ነው አሉ? ያኒ ምንን ይጠቅመናል? ሊስቲግራቂ ጭልጥ ማድረግንና መጨረስን ይጠቅመናል። ጀሚዒ በጠቅላላ አልመሐሚድ
የምስጋና አይነቶችን በጠቅላላ ጭልጥ አድርገን ለአላህ ብቻና ብቻ ነው የሚገባው ማለትን ያጸድቃል። ስለዚህ ሐምድ ሊላህ ያልነውና አልሐምዱ ሊላህ የሚለው በአረበኛ ቋንቋ ልዩነት አለው። ሐምድ ሊላህ ሐምድ የሚለው አልን ሳንጨምር ሐምድ ሊላህ ብንል ምስጋና ውዳሴ ያው ለአላህ ነው። ነገርም መጠቅለልን አያስይዝም። አልሐምዱ የሚለው ግን አል ከተጨመረችበት ይላሉ እስቲግራቅ ጭልጥ ማድረግ መጨረስ ምንን ጀሚዒ በጠቅላላ አልመሐሚድ እንደው የውዳሴ አይነቶችን በጠቅላላ የምስጋና አይነቶችን በጠቅላላ ጥቅልል ብለው ለአላህ ብቻና ብቻ የተገቡ ናቸው ተብሎ የሚፈሰረው። ስለዚህ አልሐምዱ የውዳሴ አይነቶችና የምስጋና አይነቶች በጠቅላላ ሊላህ ለአላህ ብቻ የተገቡ ናቸው ብለን ለማንም ሌላ ላይ አይገቡትም ለአላህ ብቻ የተገቡ ናቸው ማለት ነው እያሉን ነው። ወአማ ታራዚ ላይ አንድ ጥያቄ ሊነሳ ነው። ሐምድ የሚባለው ሰናእ ከሆነ ውዳሴ ከሆነ ማለት ነው እኛ እኮ ከአላህ ውጭ ያለውን አካል ልናወድስ እንችላለን። መሰለን የሆነ የሚያምር ቤት ካየነ ምን እንላለን? የሚገርም ቤት አየሁኝ፣ በጣም ጀነት የሚመስል ቤት አይቼ መጣሁኝ ልንል እንችላለን። ሰው ልጅ እንደዛ በምንልበት ሰዓት ምን እያደረግነው ነው? ቤቱን እያወደስነው ነው አይደለ? አወደስነው እኮ መቼም ስድብ አይደለም። የሚያምር ቤት ማለት ስድብ አይደለም፣ ይሄ ውዳሴ ነው። ከዛልከ በጣም ደስ የሚልና የሚያምር ሰው ስናይ ምን የሚገርም ሰው አየሁኝ፣ በጣም የሚያምር ደስ የሚል ሰው ስንል ሰውየውን እያሞገስነው ነው እንጂ እየሰደብነው አይደለም። ውዳሴ ነው፣ ይሄ እያወደስነው ነው። ታዲያ ሐምድ የሚባለው የውዳሴ አይነት በጠቅላላ ለአላህ ነው የሚገባው ካላችሁ ያንን ቤቱንና ሰውየውን ምንኛ ያማረ አደረገው ብለን ስናሞካሸውና ስናወድሰው ምን እያደረግነው ነው? እዚህ ላይ ምስጋና የውዳሴ አይነቶች በጠቅላላ ለአላህ ብቻ ነው የሚገባው ትላላችሁ። እዚህኛው ደግሞ ሐምድን በውዳሴ ከፈሰራችሁ እዚህም ውዳሴ እያደረግን አይደለ ማለት ነው። ተጋጨባችሁ ንግግሩ የሚል ጥያቄ ስለሚመጣ የዛን ጥያቄ የዚህን ጥያቄ መልስ ሲመልሱ ምን አሉ? ወአማ አሉ አልጀሚሉ ቆንጆ የሆነ ነገርማ ውበት ያለው ነገርማ አለዚ ያነ ውበት ያለው ነገር ወይም ደግሞ ያነ ቁንጅና ላሱንዓ ምንም ማለት ነው አስተዋጽኦ የሌለው ለሁ ለዛ ለሰውየው ሊሆን ይችላል። እንግዲህ ማነው በቁንጅናው በውበቱ ያሞገስ ነው ሰው ሊሆን ይችላል፣ ወይም ደግሞ ቁስ ሊሆን ይችላል፣ እንደ ቤት ነገር ሊሆን ይችላል። ምንም አስተዋጽኦ የሌለው ውበትማ ቁንጅናማ አለዚ ያነቁ ወአመል ጀሚሉ ውበትማ ቁንጅናማ አለዚ ያነ ውበት ላሱንዓ ምንም አይነት አስተዋጽኦ የሌለው ለሁ ለዛ ለሰውየው ወይም ደግሞ ለቤቱ ፊሂ በዛ በውበቱ በማማሩና በቁንጅናው ላይ ምንም አይነት አስተዋጽኦ የሌለው ማለት የተፈለገበት ምንድነው? ሰውየው ምርጥ ሆኖ አሁን ምርጥ ሰው አይተን ብናሞግሰው ሰውየውን አመሰገን ነው አይባልም። ምክንያቱም ምንም አስተዋጽኦ የለውም። ምርጥ ሆኖ እንዲፈጠር አላህን እንዲያርገ ፍጠረኝ እንዲያርገ አሳምረ ፍጠረኝ ብሎ ምንም አይነት አስተዋጽኦ አላደረገም። ብቻ አላህ ምርጥ አድርጎ ፈጥሮታል። ቤቱንም ደግሞ ሰራተኛው የሚሰራው ባለሙያው አካል ምርጥ አድርጎ ስለሰራው ነው እንጂ ቤቱ ራሱ የሆነ አስተዋጽኦ ጥረት እያደረገ እንዲያርገ ስራኝ እንዲያርገ እያለ አልተናገረም። ስለዚህ ወአመል ጀሚሉ ውበትማ አለዚ ያነ ውበት ላሱንዓ ምንም አይነት አስተዋጽኦ የሌለው ለሁ ለሱ ለዛ ለውበቱ ለማማሩ ለመዋቡ ፊሂ በዛ በውበቱ ላይ በማማሩ ላይ ምንም አይነት አስተዋጽኦና ጥረት የሌለው ቁንጅናማ ምስሉ ይመስል አሁን ለምሳሌ አልጀማሊ ውበትን ይመስል የሆነ የሚያምር ነገር ብንመለከት ወነህዊሂ የሱም አምሳያ የውበትን አምሳያ ብቻ ደስ የሚል ነገር አይተነ ያንን ነገር ቤቱንም ሆነ ወይም ደግሞ ሰውንም ብናሞግሰውና ውዳሴ ብናወድሰው ፈሰናኡ ማወደሳችን ቢሂ በሱ ማለት ነው ሰውየውን ምንኛ ያማረ አደረገው ምንኛ የሚያምር ቤት ብለን ማለታችን እሱ ማወደሳችን ይሰማ ይጠራል መድሐን ውዳሴ ተብሎ ነው እንጂ የሚጠራው ለሐምደን ማመስገን ተብሎ አይጠራም ማለት። ስለዚህ እየላዩት ነው ማለት ነው። የሚያምር የሆነ ነገር አይተን ደስ የሚል ነገር አይተን ምንኛ ያማረ አደረገው ብለን ስንገረም ይሄ አወደስ ነው እንጂ የሚባለው ሰናእ ነው። ሁለቱንም ሰናእ ነበር። ነገር ግን ይሄ ውዳሴ ተብሎ ነው እንጂ የሚጠራው ማመስገን አይባልም። ምክንያቱም እንዴት ብሎ ይመሰገናል? ጥረት የለውማ። ሰውየው ምን አማረና አመሰግናለሁ አይባልም መቼም። ማነው እሱ አይመሰገንም፣ አልሰራም። አላህ ነው የፈጠረው እሱ እንዲያምር ምንም አይነት ጥረት ስላላደረገ ማለት ነው። ስለዚህ ይሄ ነው ልዩነቱ፣ ይሄ ነው ሐምድ የምንለው ሰናእ ብለን ውዳሴ ብለን ብንተረጉምም
ያኒ አላህን አልሐምዱሊላህ ስንል ምንድነው የተፈለገበት ነዓም ሰና ነው አሰናኡ ሊላህ ውዳሴ ለአላህ ይገባው ስንል እያመሰግኑ ነው ሐምድ ነው ግን ሐሳብ ሌላውን ነገር ያኒ ውበት ያለውን ነገር ያስደስተንን ነገር አይተነ ማሞገሳችንና ሰና ማወደሳችን ይሄ ውዳሴ መድህ ነው እንጂ የሚባለው ሐምድ ተብሎ አይጠራም ስለዚህ ሐምድና መድህን መለየት አለብን እያሉ ነው መድህ ማለት ዝም ብሎ ማወደስ ነው ያኒ ማለት ነው ሌላንም አካል ከአላህ ውጭ ያለን አካልም ልናወድስ እንችላለን ሰና ካደረግነ ያኒ መድህ ይባላል ሐምድ ግን ተብሎ አይጠራም ሐምድ የሚባለው ያኒ አላህን ያኒ አልሐምዱሊላህ ስንል ሐምድ ነው ይሄ ውዳሴ ነው በቃ ያወደስን ነው ግን ይሄ ሐምድ ተብሎ ይጠራል እያሉን ነው ማለት ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك